መዳን በሌላ በማንም የለም። መዳን በኢየሱስ ክርስቶስ ብቻ ነው። ይህን እውነት ዛሬ ተቀበሉና ከሞት አምልጡ። ሃይማኖት አባታችን ከተቀበሩ ከ57 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈልስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮ ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበረ፣ ይፈወስ ነበረ። የመቃብርን መዓዛ ሳይቀር ያጣፈጠልን መድኃኒዓለም ክብር ምስጋና ይግባው። የተቅማጡ አንሶባቸው ዛሬ ደግሞ ይህን ጉድ ያሰሙናል። ይህ የክርስቶስ ተቃዋሚ የአጋንንት ትምህርት ነው። ይህን እንግዳ የአጋንንት መንጋ ከቤተ ክርስቲያን ጠራርገን እናባራለን። በውጭ ስትታዩ ሰው ትመስላላችሁ፣ ውስጣችሁ ግን የሙታን አጥንትና ርኩሰት ሁሉ የሞላበት በኖራ የተለሰናችሁ የመቃብር ድንጋዮች፣ ምንም መልካም ነገር ካፋችሁ የማይወጣ እውነትን የተቀማችሁ የመቃብር ጉድጓዶች፣ እናንተ የገሃነም ኤጀንቶች ናችሁ። ሰዎችን እያሳታችሁ ወደ ሲኦል ይዛችሁ የምትወርዱ የገሃነም ልጆች ናችሁ። ሆነ ብላችሁ መንግሥተ ሰማያትን በሰው ፊት ትዘጋላችሁ። መድኃኒት የሆነው ክርስቶስ እንዳይሰበክና ሰዎች የኃጢአት ስርየት አግኝተው ወደ መንግሥተ ሰማያት እንዳይገቡ ትከለክላላችሁ። እናንተ ከገሃነም ፍርድ አታመልጡም። ይህን የአጋንንት ትምህርት ቁጭ ብላችሁ የምትሰሙና የምታምኑበት ምስኪን ምዕመናንም ከእግዚአብሔር ቁጣ አታመልጡም። እናንተ የአስከሬን ግማትና የሰው ተቅማጥ አሽተን እና ተቀብተን እንድናለን ብላችሁ የምታምኑ ሰዎች ዛሬ ወደ አእምሮአችሁ ተመለሱ። መዳን በሌላ በማንም የለም። መዳን በኢየሱስ ክርስቶስ ብቻ ነው። ይህን እውነት ዛሬ ተቀበሉና ከሞት አምልጡ።